አዲስ አበባ በብልጽግናው አገዛዝ ለልዩ ኦፕሬሽን አዲስ የጸጥታ መዋቅር መቋቋሙ ተገለጸ። የማዕከላዊ ሸዋ ኮማንድ ፖስት በሚል የተቋቋመው ልዩ የጸጥታ መዋቅር አዲስ አበባ ላይ ያንዣበበውን አደጋ ለማስቀረት ማንኛውንም አይነት እርምጃ የመውሰድ ሙሉ ስልጣን ተሰጥቶት በስፋት በመንቀሳቀስ ላይ መሆኑን ለአንከር ሚዲያ የደረሰው መረጃ ያመለክታል። ማዕከላዊ ሸዋ ኮማንድ ፖስት ተጠሪነቱ ለአዲስ አበባ ከተማ ከንቲባ አዳነች አቤቤ ቢሆንም ከመከላከያ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከፌዴራል ፖሊስ፣ ከአርቲፊሻል ኢንተለጀንስ እና ከኢንሳ ጋር በቅርበት እንዲሰራ ተደርጎ የተዋቀረ መሆኑም ተመልክቷል። በአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ በወይዘሮ ሊዲያ ግርማና በምክትሏ አቶ ሚደቅሳ ከበደ የሚመራው የማዕከላዊ ሸዋ ኮማንድ ፖስት በአዲስ አበባ መዋቅሩን መዘርጋቱንና በመረጃ ክትትል ደርሰንበታል ያሉትን የፋኖን ኃይል ለማጽዳት በሚል መጠነ ሰፊ አፈናና ስር ለመፈጸም በዝግጅት ላይ መሆኑን ያገኘነው መረጃ ያመለክታል። ከወዲሁ በማንነታቸው የተለዩ በዋናነትም የአማራ ብሔር ተወላጅ የሆኑ የአዲስ አበባ ከተማ ነዋሪዎችን በስም ዝርዝር ፋይል ተዘጋጅቶ ቤት ለቤት አፈሳና አፈናው እንደተጀመረም ለማወቅ ተችሏል። ትላንት አርብ ዕለት ብቻ በፉሪ ሃና የጋራ መኖሪያ ቤት በጥበቃ በአሸዋ ሽያጭና በግንበኝነት ስራ ላይ የተሰማሩ 10 የአማራ ብሔር ተወላጆች ታፍነው ወዳልታወቀ ስፍራ መወሰዳቸውን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። ሰሞኑን በአዲስ አበባ በሁሉም መግቢያና መውጫ በሮች ጥብቅ የሆነ ፍተሻና ብርበራ የተጀመረው በዚሁ በማዕከላዊ ሸዋ ኮማንድ ፖስት አማካኝነት ሲሆን የፋኖን ስውር ሴል አነፍንፈን ደርሰንበታል በሚል በቀጣይም የጅምላ አፈሳ ለማከናወን ዝግጅት እየተደረገ እንደሆነ ተገልጿል። የማዕከላዊ ሸዋ ኮማንድ ፖስት መቋቋምን በተመለከተ ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው ወደ ሰላም ተመልሰዋል የተባሉት የሸኔ ታጣቂዎች በአዲስ አበባው የአፈናና የአፈሳ እርምጃ ተሳታፊ እንዲሆኑ ታቅዷል። በአዲስ አበባ ከተማና በአካባቢዋ 4 ቦታዎች በታድሶ ስም የሚሰፍሩት የሸኔ ታጣቂዎች ለዚሁ ተልዕኮ ስልጠና እየተሰጣቸው እንዳለም ለማወቅ ተችሏል። አንድ ልዩ ክፍለ ጦርም የከተማ ውስጥ ውጊያ ስልጠናን ወስዶ በተጠንቀቅ ላይ እንደሚገኝም በደረሰን መረጃ ላይ ተመልክቷል። በአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ስር የሚንቀሳቀሰው የማዕከላዊ ሸዋ ኮማንድ ፖስት በ11 ክፍለ ከተሞች አዳዲስ የሰላምና የጸጥታ ጽህፈት ቤት ኃላፊዎችን የመደበ ሲሆን በ127 ወረዳዎች የጸጥታ መዋቅሩን በአዲስ መልክ በማደራጀት በቀጣይ ለሚከናወነው መጠነ ሰፊ የአፈናና የአፈሳ እርምጃ ዝግጅት እየተደረገ መሆኑ ታውቋል። በ11 ክፍለ ከተሞች የተመደቡ የሰላምና ጸጥታ ጽህፈት ቤት ኃላፊዎች ስም ዝርዝር ለአንከር ሚዲያ ደርሶታል። በዚህም መሰረት አቶ ባህሩ በቀለ የንፋስ ስልክ ላፍቶ ክፍለ ከተማ የሰላምና ጸጥታ ጽህፈት ቤት ኃላፊ፣ አቶ ታዬ ሽፈራው የቂርቆስ ክፍለ ከተማ የሰላምና ጸጥታ ጽህፈት ቤት ኃላፊ፣ አቶ መርዕድ አስፋው የቦሌ ክፍለ ከተማ፣ አቶ ጸጋይ ደበሌ የየካ ክፍለ ከተማ፣ አቶ ሰለሞን ጂሬኛ የአቃቂ ቃሊቲ ክፍለ ከተማ፣ አቶ አብዲ ሙሉነ የአራዳ ክፍለ ከተማ፣ አቶ ሳሙኤል አልሌ የአዲስ ከተማ ክፍለ ከተማ፣ አቶ ያሲን መሐመድ የኮልፌ ቀራኒዮ ክፍለ ከተማ፣ አቶ ፈይሳ ብራኑ የልደታ ክፍለ ከተማ፣ አቶ ፋኖስ ደቻሳ የለሚ ኩራ ክፍለ ከተማ እንዲሁም አቶ ሀብታሙ ደረጀ የጉለሌ ክፍለ ከተማ የሰላምና ጸጥታ ጽህፈት ቤት ኃላፊዎች ተደርገው መመደባቸው ነው ከደረሰን መረጃ ለማወቅ የተቻለው። የኃላፊዎቹ ምደባ በቀጥታ ከኦሮሚያ ክልል ብልጽግና ጽህፈት ቤት የተዘጋጀ ሲሆን የሚያስፈጽሙትንም ተልዕኮ በዝርዝር ተገልጾላቸው ወደ ስራ እንዲሰማሩ መደረጉ ተመልክቷል። የአዲስ አበባ ከተማ ህዝብ እነዚህን በስም የተጠቀሱትን ጨምሮ በተለያዩ ደረጃዎች ለአፈናና አፈሳ የተመደቡ የ127 ግለሰቦችን ስምና የስልክ ቁጥሮች በማህበራዊ ሚዲያ መድረኮች የሚበተኑ በመሆኑ አስፈላጊውን ዝግጅትና ጥንቃቄ እንዲያደርግ መረጃውን ያደረሱን ሀገር ወዳድ ወገኖች ጥሪ አቅርበዋል። በሸዋ ምድር የሚንቀሳቀሱት ሁለቱ የአማራ ፋኖ እዞች በጋራ በፈጸሙት ወታደራዊ ኦፕሬሽን ከፍተኛ ድል መቀዳጀታቸው ታወቀ። አንከር ሚዲያ ከሁለቱ የአማራ ፋኖ እዞች ቃል አቀባዮች ባገኘው መረጃ ላይ እንደተመለከተው የአጣዬ ከተማን ለመያዝ እየተካሄደ ባለው ፍልሚያ ጠንካራ የተባሉትን የአብይ አህመድ ሰራዊት 7 ምሽጎች
ተደርምሰዋል። በተለይም በአካባቢው በሚገኘው አደሮ ተራራ ላይ የተሰራውና በኮንክሪት የተገነባው ግዙፉ ምሽግ በሁለቱ የሸዋ እዞች የጋራ የተቀናጀ ወታደራዊ ጥቃት ሙሉ በሙሉ መሰባበሩን በደረሰን መረጃ ላይ ተመልክቷል። በሸዋ ምድር የሚንቀሳቀሱት ሁለቱ እዞች ከቅርብ ጊዜ ወዲህ ልዩነታቸውን ወደ ጎን አድርገው በጋራ ወታደራዊ ጥቃቶችን በአገዛዙ ሰራዊት ላይ እየፈጸሙ መሆናቸው እየተጠናከረ የመጣ ሲሆን ወደ አንድነት መሻገሩን ተከትሎ የአብይ አህመድ ሰራዊት ከሸዋ ምድር ላይ ሙሉ በሙሉ ተጠራርጎ የሚወጣበት መጠነ ሰፊ ኦፕሬሽን እንደሚኖር ከወዲሁ እየተነገረ ነው። በሌላ በኩል በጎንደር በበርካታ አካባቢዎች ውጊያዎች ሲደረጉ ነው ያለፉትን 4 ቀናት የቆዩት። ሁለቱ የጎንደር የፋኖ መዋቅሮች ወደ አንድነት መምጣታቸውን ተከትሎ ከፍተኛ ድሎች እየተመዘገቡ ነው ይለናል የዘውትር ተባባሪያችን። በማዕከላዊ ጎንደር ካዘዞ 5 ጠንካራ ክፍለ ጦሮችን ለመጠባበቂያ ያስቀመጠ ጦር ነበረ። እነዚህ 5 ክፍለ ጦር እስካምፍቻው የታጠቀ አዘዞ ከተማ ላይ ሲጠባበቁ ቆይቶ ከዚህ በፊት 3 ክፍለ ጦሮችን በመተማ በኩል ቋራ ወረዳን የፋኖ ጠንካራ ይዞታ የሆነው የቋራ ወረዳን ለመቆጣጠር ከፍተኛ ጥረት አድርጎ አልተሳካለትም። በሻውራ በኩል አድርጎ ቋራ ለመግባት ከሻውራ ከተማ ላይ እንቅስቃሴ አድርጎ ነበር። በዚህ በኩል የሄደው 2 ክፍለ ጦር ነው። እነዚህ ክፍለ ጦሮች ጥቃት ነው የሰነዘሩት። መጀመሪያ ወደ ሻውራ አካባቢ ገብተው ውሻ ጥርስ አካባቢ ሲደርሱ የፋኖ ኃይሎች በሳሚ የሚመራው የአድዋ ክፍለ ጦርና በግዛቸው አሊ የሚመራው የቴዎድሮስ ክፍለ ጦር ውሻ ጥርስ አካባቢ ሻውራን ካለፉ በኋላ ከፍተኛ ጥቃት ነው የሰነዘሩበት። በዚህም በጣም በርካታ የሆነ ሰራዊት ከ250 በላይ የመከላከያ ሰራዊት አባላቱ ተደምስሰዋል። ከዚህም ውስጥ አንደኛ ዙ 23 ተደምስሷል። 2 ኦራል መኪኖች እንደዚሁ ተቃጥለዋል። 1 ባለ 10 ጎማ ከባድ ተሽከርካሪ ያብሮ ተቃጥሏል። 2 ፓትሮል የመከላከያ ፓትሮሎች ተመተዋልኝ። 3 የሻለቃ አመራሮችና አሁን እንደደረሰኝ መረጃ ደግሞ 1 ከፍተኛ ወታደራዊ አመራር እንዲሁ ተደምስሷል። ቋራን ለመያዝ ከፍተኛ ጥረት ቢያደርጉም አልተሳካላቸውም። ሄሊኮፕተሮች ከባህር ዳር ከተማ ዛቋራ አካባቢ ከሚገኘው ሰራዊቱ ከሞተበት አካባቢ አስክሬን እየተሸከሙ ወደ ባህር ዳር እያመላለሱ ነው የሚገኙት። መሳይ አገዛዙ የቋራን ኮሪደር ከመተማ ጋር የሚያገናኘውን ኮሪደር ለመቆጣጠር ባለመቻሉ በሪዘርቭ አስቀምጦት የነበረውን አዘዞ ከተማ ላይ 3 ብረት ለበስ ተሽከርካሪ ክፍለ ጦሮችን በመተማ ሸዲ በኩል አድርጎ ወደ ቋራ ደለጎ ለማስገባት ጥረት አድርጎ ነበር። በሽንፋ በኩል ማለት ነው። በመተማ በኩል እንቅስቃሴ ሲያደርጉ የነበሩ ደለጎ ከተማ ላይ ማዕከላቸውን አድርገው ሲንቀሳቀሱ የነበሩት በደረጀ በላይ የሚመራው የጣና ክፍለ ጦርና የአድዋ ክፍለ ጦር እንዲሁ በመተማ በኩል የመጣውን 3 ክፍለ ጦር በዛሬው ዕለት ከፍተኛ የሆነ ውጊያ እየተደረገ ከሽንፋ ማለፍ አልቻለም። ሽንፋ ከተማንን እንዲሁ በፋኖ ኃይሎች እንደተያዘ ነው። አገዛዙ ከፍተኛ የሆነ ጦር አሰልፎ ረጃጅም ርቀት የሚተኮሱ ጀነራል ምድፎችን፣ ሞርታሮችን፣ ዲሽቃዎችን ይዞ ከፍተኛ ውጊያ ቢያደርግም በጀግኖቹ ተመክቶ እየተመለሰ ነው የሚገኘው። በአጠቃላይ በዚህ አካባቢ መሳይ ምንም አይነት ከዚህ በፊት ውጊያ ተደርጎ አያውቅም። ከ6 ወር በፊት ነው ቋራ ወረዳን 3/4 ያለፋጣ ቁሳን ወረዳ እንዲሁም መተማ ወረዳን ከ3/4 የሚሆነውን አካባቢ እነዚህ 4 ክፍለ ጦሮች ይዘው እንቅስቃሴ ሲያደርጉ ሰራዊታቸውን ሲያሰለጥኑ በትጥቅና በስንቅ በሞራልም አደረጃጀት ሲፈጥሩ ቆይተው የሚያገዛዙ ጦር እየሰጋ ስለመጣ ይህን አካባቢ ከፋኖች መንጠቅ አለብኝ ብሎ 5 ክፍለ ጦር አሰልፎ በሁለቱም አቅጣጫ ያደረገው ሙከራ ሙሉ በሙሉ ተሸንፎ እየተመለሰ ነው የሚገኘው። መሳይ ሌላው እንግዲህ በዚህ በዘመቻ አንድነት በትናንትናው ዕለት የአገዛዙ ጦር በደቡብ ጎንደር የመና መቀጠዋ ወረዳን ዋና ከተማዎችን ለመቆጣጠር ከፍተኛ ጥረት አድርጎ በእብናት በኩል እንዲሁ 2 ክፍለ ጦር በደብረ ታቦር በኩል እንዲሁም 2 ክፍለ ጦር 4 ክፍለ ጦሮችን በማሰለፍ እንቅስቃሴ አድርጎ ነበረ። እቺ ወረዳ መሳይ አሁንም ልክ እንደ ቋራ ወረዳ በጣም ስትራቴጂክ ቦታ ነች። ለደቡብ ጎንደር ይህን ቦታ ለማስለቀቅ ከእብናት ከተማ የተነሳው ኃይል መጀመሪያ ጀነራል ነጋ ተገኝ ክፍለ ጦር ፊት ለፊት በመጋፈጥ ተመቶ ተመልሷልኝ። ወደ እብናት ተመልሶ ነው የመጣው። እንግዲህ ከእብናትና ከደብረ ታቦር አካባቢ የሄደው ኃይል ሙሉ በሙሉ ማለት በሚያስችል ደረጃ ተበትኖ በደብረ ታቦር የመጣው ወደ ደብረ ታቦር እንዲመለስ፣ በእብናት በኩል የመጣው ግን የፋኖ ኃይሎች ተከትለው
እብናት ከተማ 5 ኪሎ ሜትር ርቀት ላይ ተከትለው መጣው። አሁን በአንተና ነኝ እየተነጋገርን ባለንበት ሰዓት ከፍተኛ ውጊያ እየተደረገ ነው የሚገኘው። እንግዲህ በዚህ አካባቢ የፋኖ ኃይሎች ረጅም ጊዜ ዝግጅት አድርገው ትጥቅና ስንቃቸውን አደራጅተው የመጣውን ኃይል ሙሉ በሙሉ መክተውታል። መሳይ ሌላው በማዕከላዊ ጎንደር ከጎንደር ከተማ አዘዞ ወደ ቋራ ወረዳ የሄደውን ኃይል ተመታ ሲባል እሱን ለማገዝ እንቅስቃሴ በሚያደርግበት ሰዓት ቆላድባ እስከ ጨዋይት ባለው አካባቢ የፋኖ ኃይሎች ደፈጣ በመጣል ያገዛዙን ጦር ወደ መጣበት ወደ አዘዞ እንዲመለስ አድርገውታል። ይሄ ደፈጣ ውጊያ ነው፣ ፊት ለፊት የተደረገ ውጊያ አይደለም። ነገር ግን ብዙ የመከላከያ ሰራዊት ሙትና ቁስለኛ እንዲሆን በማድረግ መኪኖቹም እንዲቃጠሉ በማድረግ ደምቢያ የሚንቀሳቀሱ የፋኖ ኃይሎች በተለይ ቆላድባ ከተማን ካለፉ በኋላ ቸንከር ተክለ ሃይማኖት ከሚባለው አካባቢ ጀምሮ እስከ ጨዋይት እንቅስቃሴ አድርጎ የነበረው የመከላከያ ሰራዊት ወደ ቆላድባ ከተማ ብሎም ወደ አዘዞ ካምፕ እንዲመለስ ተደርጓል። በአጠቃላይ በጎንደር አካባቢ እየተደረገ ያለው እንቅስቃሴ እነዚህ ሁለት እዞች አንድ ከሆኑ በኋላ ከዘመቻ ሰማዕታት ወደ ዘመቻ አንድነት ከመጡ በኋላ እርስ በርሳቸው እየተጋገዙ የፋኖ ኃይሎች በመከላከያ ላይ የበላይነትን በመያዝ እንቆጣጠረዋለን፣ በእጃችን እናስገባዋለን ብለው ያሰቡትን የመናመቀጣዋን እና የቋራ ወረዳን ሳያስነጥቅ አልፎ ወደ በለሳ የፋኖ ኃይሎች በመምጣት በአሁኑ ሰዓት ከፍተኛ እንቅስቃሴ ያደረጉ ነው የሚገኙት። ይሄ የሚያሳየው መሳይ የመከላከያ ሰራዊቱ የሚሸነፍበት ብቸኛው መንገድ የፋኖ ኃይሎች በአንድነት እና በህብረት በጋራ ሲከላከል አንዱ በማጥቃት የአንዱን ድካም አንዱ በመሸፈን እንቅስቃሴ በማድረጋቸው የተገኘ ውጤት ነው ማለት ይቻላል። መሳይ ይህ በእንዲህ እንዳለ በጎጃም ቀጠና ከህዳር 30 ጀምሮ የተላለፈው የተሽከርካሪዎች እንቅስቃሴ ገደብ ሙሉ በሙሉ ተግባራዊ መሆኑ እየተነገረ ነው። በስድስተኛ ቀኑ ዛሬም መንገዶች ዝግ መሆናቸውን ከአማራ ፋኖ በጎጃም የደረሰን መረጃ ያመለክታል። የአብይ አህመድን ሰራዊት ግስጋሴ ለመግታትና በህዝብ ላይ እየፈጸመ ያለውን እልቂት ለማስቆም በሚል የተላለፈውን መመሪያ ህዝቡ ተቀብሎት ተፈጻሚ እያደረገው እንደሆነ የገለጸው የአማራ ፋኖ በጎጃም ለአርሶ አደሩም ጥሪ አድርጎ የታጠቀውን መሳሪያ አሳልፎ ለአገዛዙ እንዳይሰጥ በጥብቅ አሳስቧል። በሌላ በኩል በተለያዩ የጎጃም አካባቢዎች ከሰሞኑም በርካታ ውጊያዎች መደረጋቸውን ነው የአማራ ፋኖ በጎጃም የጽህፈት ቤት ምክትል ኃላፊ አርበኛ በለጠ አብርሃም ለአንከር ሚዲያ የገለጸው። ህዝብ ከኛ ጋር መሆኑን ከማስመስከሩም በላይ ለኛ ለፋኖ ኦፕሬሽን በጣም አስፈላጊ የሆነውን የትራንስፖርት እንቅስቃሴ ገደብ ታውጆ ነበርና ይህንን አዋጅ በሚገርም ሁኔታ በአንድ ድምጽ በአንድ ትንፋስ ነው ቀጥ ያደረገው ማለት ነው። እንግዲህ አሸባሪው መንግስት ያው በተለይ ወደ ከተማ አካባቢ ያሉትን ባጃጆች ታርጋ ይገነጥላል፣ ማቃጠሉ እያቃጠሉ ነው። ሞተሮችን ቁመው ሲያገኟቸው እየወሰዱ በኳድሮ እየነቀሉ እየነዷቸው ነው ራሳቸውና በአሁኑ ሰዓት በጎጃም ያለው አመጽ በጣም የተናበበ በአንድ ትንፋስ ቀጥ ያለ ሰው አንደኛ ጥቅሙን ያውቀዋል፣ ህዝቡ ያውቀዋል። ቢኮዝ ትራንስፖርት እየሄዱ እያሉ በዲሽቃ የሚመታ የነሱ ትራንስፖርት ነው፣ የሚመታ የነሱ ህዝብ ነው። በሞተር የሚጣልበት መኪናቸው ሳይቀር ነው። በድሮን የሚመታ የነሱ ነው። ሁለተኛው ግዳጅ እያሉ የሚያሰቃዩቸው እነሱን ስለሆነ አሁን ተነቃቅቷል ማለት ነው። ተነቃቅቷል ማለት ምንድነው? የመንግስቱን ሴራ ያልነቃበት የህዝብ ክፍል የለምና እንደ ጎጃም አመጹ ተቀጣጥሏል፣ ተልኮም ተፈጽሟል የሚል ሀሳብ ነው ያለኝ። እንግዲህ በለጠ ምናልባት ከአውደ ውጊያ ውሎች አንጻር ይህንን ገደብም ተላልፎ በአንዳንድ አካባቢዎች ላይ ያገዛዙ ሰራዊት ለመንቀሳቀስ ሞክሮ ጥቃት እንደተሰነዘረበትም ሰምተናል። እስቲ ከአውደ ውጊያ ውሎች አንጻር ሰሞኑን በእናንተ ቀጠና ምን አለ? በእኛ ቀጠና ያው መሳይ በተለይም ደግሞ ይሄ ወደ ቋሪት አቅጣጫ በሁለት በኩል ነበር የመጣው። ከፍኖተ ሰላም በጅጋ አቅጣጫ አድርጎ አንድ፣ እንዲሁም ደግሞ ከአዴት አቅጣጫ በብር አዳማ አካባቢ በሚባለው አቅጣጫ የመጣ ኃይል ነበረ። በጣም የሚገርመው ሁለቱም እንዳመጣጥ ተስተናግዶ ነው የተመለሰው ማለት ነው። እንግዲህ በጅጋ አቅጣጫ የመጣው ባለፈው እንዳልኩህ በመንግስት እቅድ ሳይሆን በፋኖ እቅድ መመራት ስላለበት መንግስት ቋሪት መግባት ነው የፈለገው። ኦኬ ቋሪት ከገባ እኛ ቋሪት ላይ ሙጥኝ ብሎ አድቫንቴጅን አስጠብቆ መሄድ ነው እንጂ ቋሪት ላይ ሙጥኝ ብሎ የመዋጋት ሪስክ የመውሰድ ሁኔታም ስላልተፈለገ ወደ የቋሪት ፋኖ ከ5ኛ ክፍለ ጦር ጋር በጋራ በመሆን ነበልባሎቹ የገረመው ወንዳው ልጆች ቀጥታ ፍኖተ ሰላምና ብር ሸለቆ በመግባት የመንግስትን አቅጣጫ በማስቀየር ፍኖተ ሰላም ሲቀጠቀጥ ተመልሶ ነው ማለት ነው የወጣው ወደ ነበረበት እንዲሄድ ነው የተደረገ። በጣም የሚገርመው ግን ሲወጣ የሰራው ስራ በጣም ይገርማል። በጣም አሰቃቂ የምትለው ያንድን ባለሀብት ሁሉንም ሊያስተናግድ የሚችል አንድ ምስኪን ኢትዮጵያዊ ባለሀብት
አባራ በመሆኑ ምንም በማያውቁ ከሱስ ከሀሽሽ በመጡ ውርጋቶች ተቃጥሎበታል። እንግዲህ አቶ አበበ የሚባል ትምህርት ቤት የኬሚስትሪ የላብራቶሪ መሳሪያዎች ሙሉን አውድመውት ነው የሄዱ። ይሄ እንግዲህ በቀል መሆኑ ነው። ሲመቱ እንዲህ ነው የሚያደርጋቸው። ሁለተኛው አቅጣጫም አሁንም በአዴት አቅጣጫ የመጣ ነበር። በዚህም በኩል አንድ የሚገርም አንድ ሻለቃ ብቻ ናት። እንግዲህ አንድ ከነበልባሎቹ የምድር ድሮን ከሚባሉት የገረመው እንዳወቅ ልጆች ውስጥ አንዷ የሆነችው አንድ ሻለቃ አራት ብቻዋን ተለባልባ እንዳመጣጡ መልሰዋለች ማለት ነው። ይሄ በዋሸራ በኩል ሄዷል። ሰው ምንድን ነው ከትራንስፖርት ገደቡ ጋር ምን አገናኘው ነው ዋናው ጥያቄው። ምንድን ነው የሚያገናኘው ከዚህ ድል ጋራ ከዚህ ምት ጋር ከተባለ አንደኛ ግዳጅ በሚሆንበት ሰዓት የባለሀብት መኪና ነው መንግስት ነው የሚለው አሸባሪው አስገዶ ነው ሊነዳ የሚችል። ሁለተኛ ፋኖን የሚያወዛግብም አይደለም። ለምሳሌ ትራንስፖርት እንቅስቃሴ ካለ የነጋዴ መኪና ነው የህዝብ ጭማል ወይስ መከላከያ ነጫ ነው የሚለው ውዝግብ ውስጥ ሳይገባ አሁን የራሱን ኦፕሬሽን ለመስራት በጣም አመች ስለሆነ ገደቡን ተጠቅመንበታል ማለት ነው። ቢኮዝ አሁን ላይ ሊንቀሳቀስ የሚችል ትራንስፖርት ሙሉ የጠላት ነው ማለት ነው። የማንም ይሁን የማን የጠላት ነው። ወይም የጠላት መኪና ደግሞ ለመምታት አዋጅን ተጠቅመን ጠላትንም እየተፈረከረከ ነው ማለት ነው። ሶቀጥን ያለው ባለበት ከዚህ በኋላ ምንድን ነው የምንማረው እኛ እንደ አማራ ፋኖም በጣም ትልቅ ትምህርት የሚወሰደው ከዚህ በመንግስት እቅድ ሳይሆን ፋኖ በራሱ እቅድ የሚመራ ከሆነ በአጭር ጊዜ ውጤት ሊያመጣ እንደሚችል እጅግ አስተማሪ የነበረ አዋጅና የትግል ሰዓት ነው ማለት ነው። ሰሞኑን ያሳለፍ ነው። የህዝቡን ምላሽ በአጠቃላይ የህዝቡን አጠቃላይ ከእናንተ ጋር እያደረገ ያለውን ተጋድሎ እንዴት መግለጽ ይቻላል? አዎ መሳይ ህዝቡ እኮ በቃ በጣም ማለት ተአምረኛ የሆነ ህዝብ በጣም ትግሉ ከኛ በፊት ቀድሞ የገባው ነገር ግን ደግሞ የነቁ ሰዎችን ያጣ እስኪመስል ድረስ አፍኖት የተቀመጠ ህዝብ መሆኑን ትረዳለህ እኮ። በጣም ይገርማል እኮ። ምግብ እሱ ነው የሚሰጥህ፣ የሚጸልይልህ ህዝብ ነው። ስትቆስል የሚያሳክም ህዝብ ነው። መኪና ትራንስፖርት አቁም ስትለው በአንድ ያለምንም ቅሬታ የሚያቆምልህ ህዝብ ነው። ሱቅ ዝጋ ብትለው ይዘጋል። እና የህዝቡን ድጋፍ የምታሳየው እኮ በዚህ ነው። ይሄው እንግርግሪያ ቢኖር እንኳን ቢያቁረመርም ኑሮ መኪና ትራንስፖርት እያደረገ ኢቭን ከተማ ላይ ያሉ መከላከያ ካለበት አካባቢ ያሉ መኪኖች መንቀሳቀስ ይሉ ነበር መሳይ። አሁን ባህር ዳር መከላከያ አለ፣ ፍኖተ ሰላም መከላከያ አለ፣ ማርቆስ ግን እኮ ትራንስፖርት ባጃጆችን ታርጋ እየገነጠሉ ካልሆነ በስተቀር የመኪና እንቅስቃሴ የለም፣ የታክሲ እንቅስቃሴ የለም። ምን ያሳያል? ድጋፉ ከፋኖ ትግል በላይ ቀድሞ የወጣ ድጋፍ አፍኖት የኖረ ሲቃጠል የነበረ ህዝብ በውስጡ አምቆት የነበረን የጥላቻ መንፈስ አሁን ውድ የሆኑ ልጆቹ ነበልባል የሆኑ ወጣቶችን ሲያገኝ ከኋላ ሁሉ ማገዝ እንደሚፈልግ ያሳየበት ድጋፍ ነበር ማለት ነው። እና ጋይዛይ ከኢኮኖሚ ማዕቀብ በላይ ማሳያ ድጋፍ የለም። በቃ ይቅርብን፣ እናንተ እየሞታችሁ ልጆቻችን እየተጋደላችሁ የምን ትራንስፖርት የምን ገንዘብ የምን እቁብ። በነገራችን ላይ መሳይ ግልጽ እንድትሆን እቁብ የማይጣልበት ከተማ እኮ አለ። እቁብ ያቆሙ ከተሞች አሉ። ቢኮዝ እኛ ልጆቻችን ጫካ ሆነው እየተዋጉ እኛ እቁብ መጣል አንፈልግም ብለው እቁብ ሳይቀር ያቆማሉ። አይደለም ይህን ትራንስፖርት ማለት ነው። በረሃ የነበሩ ነጋዴዎች በረሃ ማረሳቸውን ትተው ከወንድሞቻችን ጋር ነው ምንሞት ብለው የመጡ አሉ። በተሳቢ ሰሊጥ ሲያመርት የነበረ በተሳቢ ሰሊጥ ሲነግድ የነበረ ሰው በረሃውን ትቶ ከኛ ጋር የሚያዋጋል። እና አብዛኛው ለምሳሌ አሁን አብዛኛው በፋኖ ደረጃ ያለውን ሰው ስታየው በጣም ባለሀብት የነበረ ነገር ግን ትግል አንገብግቦት የመጣ ነው። እና ህዝቡ ከኛ ጋር መሆን ማሳያዎች በርካታ ማሳያዎች አሉ። የሰሞኑ አንዱ ማሳያ ነው የሚል ሀሳብ ነው ያለኝ።